وعليكم السلام عبدو. امين امين. وعليكم السلام ابو محمد. ኔትወርኩ ከኔም ካንተ እየሰራ አይደለም። ሶብረኛው አለክ ከብታል የተሽከረከርክ ነው። ሰው ወአለይኩም ሰላም። አንዳንድ ሰው እያገባን ለሁለት ደቂቃ እየተጫወትን ደቂቃችን ሄደን አቡ አፍናን ራድ ሰላም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ሰላም ነው አልহামዱሊላህ። እንዴት ነው? ሁሉ ሰላም እንደግዬ ናቸው። አማን ነው አልহামዱሊላህ። ማሻአላህ ይዟቸዋል። ቤተሰብ ሰላም ነው? ሁሉ መልካም ነው። ቴንክ ዩ ፎር አስኪንግ። አልহামዱሊላህ። አላህ ይጠብቅሽ። አሜን ኢንሻአላህ። በውስጥ መልክ ተስቀምጫለሁ። በውስጥ ተጠብቃለሁ። ኢንሻአላህ ቼክ አደርጋለሁ። ቴንክ ዩ ኢንሻአላህ። ሐዋሽቲ ተናደክላ ኸይር። አላህ ይጠብቅሽ። አሜን አሜን። ሁላችን ባረከላሁ ፊክ። መርሐባ። ወአለይኩም ሰላም ወራህመቱላህ። ብሩኬ እንዴት ነህ ብሮ? ደህና ነህ? ሰይፈ ሚካኤል እንዴት ነው? ደህና ነው? ኢብሮ ገብታል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰማን ማራባ ሰር ቴንክ ዩ ሶ ማች። አንድ ሰው ብዙ ማሻአላህ በጣም ያምርብሻል። እስልምና ትናንትና መተህ ነበር። ኔትወርክ እያስቸገረ ነበር። ሀሳብን ብትጨርሰው ደስ ይለናል። ምን ልትለን ነበር? በጣም ደስ ይላል። ኦኬ ቴንክ ዩ እናመሰግናለን። ማለት በቃ እኔማ በጣም ከአንቺ ብዙ ነገር እንጠብቃለን። ከዚህም በላይ ማለት በቃ አንቺ ትልቅ ቦታ ከዚህም በላይ የምንጠብቀው ማለት ነው። እና ትልቅ አቅም አለሽ፣ ለሌሎችም አርአያ የምትሆኝ ሰው ነሽ እና ጠንካራ ነሽ። በጣም ጠንካራ ነው። ውስጥሽ ላይ ያለው ነገር በጣም ደስ ይላል። ይህንን ሀሳብ ልሰጥሽ ብዬ ነበር ገባሁት። ማሻአላህ ላይ ጨምርልሽ። አሜን አሜን። ቴንክ ዩ። አንተም እንደዛው። መልካም ምሽት። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አንድ ሰው ብቻ ነው ታብታብ የሚያደርግልን ዛሬ። በጣም በጣም የምትገርሙ ሰው ላይክ እጁን ደክሞት ሁሉ ጊቭ አፕ አደረገ እኮ። በጣም አንቺ ግን ታብታብ የማታደርጊው ሌላ ቤት ሄደሽ ታብታብ እያደረግሽ ነው። ከቤት እኮ ነው የሚጀምረው። ሃናን አሁን ቀጠለች። አንቺ ግን ትዝብት ነው። ከቤት ነው ቦደሬ ተቀምጧል። አሁን ደግሞ አንፎሎ ነው የማደርግሽ። ሞዴሬተር አንድ ቤት ምን ስታስቸግረኝ ሞዴሬተሯን አነሳ። አሁን ሌላ ቤት ሄዳ ታብታብ ታደርጋለች። ከዛ እንደውም አንፎሎ ላርጋት እንዴ ገዛ በሚቀጥለው በብሎክት በእኔ ላይ ብታያለሽ። እዚህ ጋር መጥ ምን እያሉ ነው? በጣም ከባድ ነው የሚሆነው ሲቹዌሽን። አንድ ቤት ውስጥ በጣም እያገለች ነው የሚሆን። እንዴ I'm crying today. አንቺ ልጅ trying to kill me። ሲያስጠላ ይሄ ልጅ ባላ። በዛ ላይ ፀጉር መላጣ ነው። በዛ ላይ እድና ፀጉርን ቱርክ እንኳን አስተክል። በጣም ተሳዳቢ ሰው ትልቅ ሰው አይደል? እንደዚህ ፀጉሩ ሸሽቶ ላይክ ሲሪየስሊ
እንደገባ ያሰደበች እንዴ? ጓደኞች ጋር ሆነን በስደት አይዟችሁ በርቱ። ስደት ባለጌ ነው። ሶሪ አቡ መሐመድ አሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ አለም እንደት ነሽ? ደህና ነሽ? አልሐምዱሊላህ። እንዴት ኖት? አልሐምዱሊላህ ፊያ አልሐምዱሊላህ። መርሃባ። ያው እንግዲህ ዛሬ ያለንበት የተከበረው ወራት ሙሐረም ይሄ ረጀብ ነውና ረጀብ ላይ ደግሞ ቀልድ ምናምን አይደለም። ጥሩ ጥሩ ዱዓ እንድታደርጉ ደግሞ አንቺ አላህ ወፍቆሽ እስልምናን ወፍቆሽ እንደዚሁም ደግሞ ኡምራን ወፍቆሽ ለሁሉ አርአያ እንድትሆኚ ጥሩ ጥሩ ምክር መከሪያቸው። ህዝቡ በጣም ያዳምጣል። መቼም አልጅንሱ ቢልጅንስ የተቀዋ አንድ ነገር በአንድ ነገር ነው። የሴት ምክር ልቡ ክፍት ብሎ የሚመክረው የሚሰማው እህቶችሽ ናቸው በብዛት። መከሪያቸው እንደው በዚህ በአሽሁረል ሁሩም ላይ መጥፎ ነገር እንዳይናገሩ፣ የሚላስ ሚሳኤል እንዳይተኩሱ በእስቲግፋርና እንደዚሁም ደግሞ የነቢዩን ዓለይሂ ሰላቱ ወሰላም ዱዓ እያደረጉ እንዲቀመጡ ምን ይሉ ነበር ነቢያችን ዓለይሂ ሰላቱ ወሰላም? አላሁመ ባሪክ ለና ፊ ረጀብ ወሸዕባን ወበልግና ረመዳን ይሉ ነበር። ጌታዬ ሆይ ረጀብና ሸዕባንን ረድኤታማዊ ወሮች አድርግልን፣ የኢባዳ ወሮች አድርግልን፣ የመግፊራ ወሮች አድርግልን፣ ረመዳንም በሰላም ሳዘነጥል ሳጎነጥል አድርሰን እያሉ ዱዓ ያደርጉ ነበርና እህቶቻችንንም ወንድሞቻችንን በዚህ ላይ እንደዚህ ያርጉ እያልሽ መከሪያቸው ለማለት ያክል ነው። አላህ ይጠብቃችሁ ተመጥፎ ነገር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እርሶን የሚጠብቁት በጣም እናመሰግናለን። እንዳስሩት እንጠይቃለን። ስለወሩም እንግዲህ ዋይ የሚለውን በተብራራ በኩል ምናልባት ወይ ነገ ሳይሆን በቃ አመቻችተን እንማማርበታለን። እናመሰግናለን። ግን ቴንኪዩ። አላህ ይጠብቁት፣ አላህ ያስታውሱት እርሶን። ማሻአላህ እንደዚህ አይነት ሰው ሲመጣ ደስ ይለኛል። እህትዬው እንዴት ነሽ? ሺክማ ፒስ ነው። እስከ ስንት ነው? አይ በቃ እስቲ 50 ሺህ ምናምን እናስገባውና ትንሽ ሰው ስለሆንን ኢትስ ፋይን ስለምንልበት ይሄን ውድ ዋትሳፕ እንዴት ናቸው? በተረፈ ስለዚህ አንዳንድ ነገሮች እንማማርበታለን። ዋሌኩም ሰላም ወራህመቱላህ። ደህና ነሽ? ደህና ነን። እንዴት ነህ አብዲ? አልሐምዱሊላህ። እየበረታሽ ነው? አልሐምዱሊላህ። የኡስታዙን ዳዋ እየሰማን ነበር። ለሌላ ጊዜ ፕሮግራም አድርገሽ ብታቀርቢልኝ። እሺ፣ እናመሰግናለን። ሽኩራን። አላህ ይስጥልላችሁ። መልካም አሰብ። እኔ በጣም የመፍታታት ሙድ ላይ ነኝ ዲስ ዴይዝ እና ስትሬስ አልፈልግም እውነት ለመናገር እና በቃ ሪላክስ አድርጉ እና በቃ ሳያፋን ስንጨርስ ዘግተን በሰላም እንወጣለን። 3 ስለሆነ ቅድሞ 4000 ማለት ብራቮ እየሄዳችሁ ነው ባስታ። እሺ ኤስኤም ገብታል። ኤስኤም የለህም የለሽም። ወአለይኩም ሰላም ወራህመቱላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አዲስ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ኔትወርክ የለም መሰለኝ። አላህ
ኔትወርክን አስተካክለና በቃ መልካም ምሽት መሐመድ እስማኤል። አዲስ ያ አይሰማም አይደል? ለእኔ ይሰማኛል። ምን ነው ሲስተካከል እንመጣለን። ኦራይት ሰው አንድ ያስገቢኝ ብለኸኝ ነበረ። ሰው ብረኛው ለሁለተኛ ጊዜ ያስገባህና ሞክራል። ቅድም ገብተህ ነው የወጣኸውና እንቀጥል። እሺ ገብተሃል። ለእኔ ጋር እንዲህ የዞረ ነው። እሺ ይሰማ ነበረ ነዲ አስገብቼ እየተሰራልህ ስላልሆነ፣ ስለዚህ ከኔትወርክ ስለሆነ ረጅም ደቂቃ መጠበቁ በጣም አሰልቺ ነው የሚለው። ለዚህ ዞራል ታውቃለህ። እሱ ዞሮ እኛም አብረን መዞራችን ስተከትለን አለሁ አይደል? የለው አለሁ። አዎ አለ። አንቺ ስልክ ኔትወርክሽ ለምን አታስቀይሪኝ? ዋይፋይ ልስጥሽ ታልሽ የሚተራ ደርስ ቅድም ያንቺ ነበረ። በተራይ ህዝቦች ሼር አረጉብሽ 5G ምናምን። እሺ አናንዬ ኦኬ ሰው አዴ ገብታል። ረብሻ ቦታ ካለ ታዲያ ምን አገባኝ? ከኔ ህይወት ጋር ታዲያ ምን አገናኙ? እና ከኔ ህይወት ጋር ምን አገናኙ አይባልም። የኔን የማይባለው የሱ ገዝት ልኮ ረብሻ ቦታ ልኝ እና ይሰማ ምናምን። ከማን ጋር የምታወሪ? ከእህቴ ጋር። እሺ አይ ቲንክ አቡ ፋሩቅ ሜቢ ገብተዋል። እስቲ ነበብ ከተባለ አቡ ፋሩቅ አቡበከር ሰኢድ አቡበከር ሰኢድ። እሺ አስገደድሽኝ። እሺ አስገድደሽ ነው ሙሉ ሴንቴንስ። እሺ ሰላም ናችሁ? አቡ ፋሪቅ አቡበከር ሰኢድ እንዴት ኖት? አይሰማም። አረ ነቃ ብለን እናውራ። ገስት ልከው ነው የገቡት። ከዛ በኋላ እኔ የጮክን እያወራው ነው። ድምፄ ከፍ እያለ ነው። እንዴት ነው የማይሰማው? ኦኬ በቃ ይቅር። ቢቀርስ ጠብሶትን ይዘይድ ምንም አይደለም። መድዬ እንዴት ነኝ? ያነበብኩኝ እንድስተጋግጬ እንድስተደፍቼ ይህንን ሁሉ ስሞች አንብቤ ኢማጂን ሰማም አይሰማም ሲሉኝ ሞራሌን የተነካው ስማቸውን ከነ ቅድመ አያታቸው ጠርቼ አይሰማም። በጣም ከባድ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቲኤም ማን ነው? አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። ስራ ሁሉ ሰላም? አልሐምዱሊላህ። ቋን ሻካ የስልክን ቮሊዩም አይቀንስም። ግባና የስልኩ እንደዚህ በተኖች አሉት። በተን እንደዚህ ከጎን አለው እና ድምፅ መቀነሻ አለው። የኔ አይነበረው ያንተ የለው። ቀንሰው ከዛ ትገባል። ድምፁን ቮሊዩም ቅንስ ታረጋል። እሺ ኮስ I'm not trying to be funny. They are making me እንደዚህ እኮ። እሺ በቃ
የኔ ነው አስቀምጪ። አሊ ሀሰን ታፕታፕ ሲያደርጉ አንዳንዶቹ እኮ የሸውዳቸውና ገስት ይልካል። ምናልባት እንደዚያ ይሆናል አንዳንዴ። አንድ ጓደኛዬ በአላህ ዱአ አድርጉላት፣ በአላህ ዱአ አድርጉላት። በጣም በቃ መማር ስለ እስልምና በጣም ፈልጋለሁ በጣም ብላለች። እና ኢንሻላህ ሰሞኑን በጣም ቢዚ ስለሆንኩ ነው። ላይቭም ላይ የምጠይቅ ከሆነ ምንም እናመቻችላታለን ኢንሻላህ። ዱአ ብቻ አድርጉላት በአላህ። ፋሂም አብዱ ገብታል። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነሽ? አልሐምዱሊላህ አልሐምዱሊላህ። ደስዬ ሁሌ እከታተልሻለሁ። ማሻአላህ። ለማን ነው ዱዓ የምናደርገው? ለአንድ ጓደኛዬ። እሺ በደንብ እናደርጋለን። እሺ ቴንክ ዩ። እሺ መልካም ምሽት። ቴንክ ዩ። አላህ ይጠብቃችሁ። ሀናንዬ ብቻ ነች። እሺ በሙሉ ልብና አሁን ወንድማችን ምን ከእናንተ ይከነስባችሁ ዱዓ እናደርጋለን ብትሉ፣ እሺ አላህ ሂዳያ ያስጣት ብትሉ፣ ሳምቲንግ ብላችሁ ብጽፉ ምን ችግር ነበር ወይ? እሺ ብትሉ ዋሌኩም ሰላም። ከእናንተ ይቀንሳል አይቀነስም እኮ ይጨመርላችኋል። እናንተ ለሰው አይደለ አንቺ ስታደርጊ መላእክቶች ለአንቺ ዱዓ ያደርጉልሻል። እንደዛ ነው። ደስ ሲል እስልምና ወይ ዱ ሳምቲንግ ጉድ ጨመርልሻል ጥፍጥፍ ነገር። ኦኬ ማይ አይ ቲንክ ኢትስ አ ላቭ ምልክት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው አልሐምዱሊላህ። ደህና ነሽ? ማይ ምልክት ማስረጃ የሚቀርብ ካለ ጥያቄ። ሀዲሱ አይ ዶንት አንደርስታንድ። ሀዲስ ምን ሸበካ ነው? ኦኬ ችግር የለውም ሌላ ጊዜ። ጂሚ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አዲስዬ እንዴት ነሽ? አልሐምዱሊላህ። እንዴት ነህ አንተ? ባይዘዌ የአንቺን ቪዲዮዎች ረዥም ጊዜ ነበር የምከታተለው። በዚህ ደረጃ አዲስ ሙስሊም ሆነሽ ጥንካሬሽን ሳየው እኔ ደግሞ ከተወለድኩ ጀምሮ ሙስሊም ነኝና የአንቺን ያህል እንዴት የአዳዲስ ሙስሊሞችን ያህል ጠንካራ አልሆንኩም ብዬ ራሴን ወቅሳለሁ። እኛ ደግሞ በእናንተ እንቀናለን። በጣም የሚገርምህ ነገር ምክንያቱም እኛ ቁርአን መቅራት፣ ሰላት መማር፣ ብዙ ስትራግሎችን እናንተ ኦልሬዲ ከተወልዳችሁ አድጋችሁ ቀሏችኋልና ሌላው ተጨማሪ ነው እና እንግዲህ አንዱ በአንዱ እኔም እኮ ልጠይቅሽ ነው እንደ አጋጣሚ ሆኖ እኔም ቁርአን በቤተሰቦቼ ያልቀራው ግን ቤተሰቦቼ ሙስሊም የነበሩ አሁንም ሙስሊም የሆኑ ግን ለዘብተኛ የሆኑ ሳሳ ያሉ ሙስሊሞች ቤተሰብ ነኝና እንዴት ነው አንዳንዴ ችላችሁ ሳይ ማለት ነው እንዴት አሳካሹ የሚለውን ለመጠየቅ ነው እንጂ ላይቭ ገብቼ አላቅም። ልጠይቅሽ የፈለግኩት እኔ አሁን ተፍሲር በራሴ አንብቤ ያለው ከዛ ውጭ እንደዚህ አይነት እንትኖች ውይይቶችን ያለው ከዛ ባሻገር አዲስ ነኝ ማለት ትችያለሽ፣ ግን ውስጡ ነው የኖርኩት። ብዙ ጉድለቶች አሉኝ ከእውቀት አንጻር ከጭብጥ አንጻር። በጭብጥ ደረጃ ይዤ እስልምና ብቸኛ መንገድ ነው፣ ትክክለኛ ሃይማኖት ነው፣ ከቤተሰቤ ስለወረስኩት ሳይሆን ትክክለኛው መንገድም ነው ብዬ አምናለሁ። ግን ከተግባር አንጻር
ሰነፍ የሆንኩ ይመስለኛል ከልጅነቴ ስላልጀመርኩና ምናልባት ከእናንተ መጋራት ከቻልኩ ብዬ ነው አዲስዬ። እና እስኪ የሄድሽበትን አንዳንድ መንገድ ብትነግሪን እንዴት ራስሽን ጠንካራ ማድረግ ቻልሽ ብዬ ነው። ኦኬ ቅንነትን ሳላደንቅ አላልፍም። ብዙ ሰዎች አያምኑም። በጣም የሚገርም ነገር ላይክ እዛ ውስጥ ሆኖ እንትን ይላሉ ከመኮፈስ ላይክ ምናምን ቢይኝ ላይክ እንደዚህ ቢይኝን የተረዳሁት ሃምብል ነህ እና አላህ የበለጠውን ነገር ያስተካክልልህ። ከቅንነት ነው የምረዳው። ቤተሰቦችህም ኑሮ ህይወት ያንንም ስቲክ አድርገው ለእናንተ ማስተላለፋቸው አላህ ይጨምርላቸው የበለጠውን። አንተ ደግሞ ተምረክ ለልጆችና ለቤተሰቦች የምታስቀረው ኡምራ የምታስደርጋለህ ያድርግህ። ቅንነት ነው የተረዳው። አሜን አሜን። እኔ ቃይዳን ብቻውን እንኳን እኔ አረብኛ የሙስሊም ስሞችን እንኳን በቅጡ ማላቅ ሙስሊም ላይክ ወቴቨር የሚደረገውን አልሐምዱሊላህ ሰላም አለይኩም ምናምን አረብ ሀገር ኖሬ እንኳን በስነስርዓቱ እንኳን አላቅም ነበረ። እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ውዴታና ከዛ ደግሞ የአላህ ፍቅር እዝነት ለእኔ ገብቶኝ ከዛ ባለፈው ነገር ትርፍ ስለሆነ ሌላ ትምህርቱ ምኑም የተሰባነ ሰው እንትን ነው ጊዜ መስጠት ነው። ለእኔ ስለማላቀው ለሌሎች የቀለለውን ያህል እውነት ለእኔ አልቀለለም። ምስሉ ኢቭን ቃላቶቹ አላቃቸው የአረቢክ ወርዶቹ ከናቀማመጣቸው ማላቃቸው እንዳልከው ተፍሲሩን በእንግሊዝኛና በአማርኛ የተወሰነ ሙሉንም ለመድረስ የተወሰነ ነገሮችን ለማንበብ ጉጉቴን እንትን ብያለሁ። ሀዲሶቹን አላነበብኩኝ ወይ የተለያየ እንትኖችን ይቀሩኛል፣ በጣም ብዙ ይቀሩኛል። ግን የአረብኛ እንትኖቹ ኦልሞስት አሁን አመት ከአንድ እንትኔ ነው ቁርአንን ለማንበብ ረጅም ጊዜ ነው የፈጀብኝ። ቃይዳ ነው ቃይደን ኑራንያ ላይክ በተለያየ እንትኖች ረጅም ጊዜ ግን ኮሚትድ ሆኜ ገና ነኝ ሲሉኝ እየተመለስኩኝ ይሄንን ቅር ሲላ ላይክ አይ ጀስት ዋና ጎ ባክ ከመጀመሪያው እያልኩኝ እያጠራው ጊዜን ብፈጅ ፉክክሬኔ ከማንም ጋር ስላልሆነ ከራሴ ጋር ስለሆነ ያ ጊዜ ፈጅቶብኛል። እና ላይክ ኔቨር ቱ ሌት ኤጅ ወይ የሆነ ነገር ምናምን የሚገድብ ነገር አለ ብዬ አላምንም። ለፈለግነው ነገር ጊዜ መስጠት ነው። ጊዜ ስንሰጥ ሰው ሊስቅብን ይችላል ወይ እንደዚህ አችሉም ሊሉ ይችላሉ ምናምን ብሎ ማለት አያስፈልግም። በቃ አላቅም ማለት ትልቅ ነገር ነው። አላቅም ይህን ታውቂዋለሽ ወይ? አልገባኝም፣ አላውቀውም። ለሚያስተምሩኝ ኡስታዞችም ሆነ ሴት ኡስታዝም እንደገና ወንድ ኡስታዝም ሁለቱንም እያረኩኝ የቀያየርኩኝም ጊዜ እየሰጠውኝም የማላቃቸውን ነገሮች ካልገባኝምም አልገባኝም። እና ማጥበቅ ላይ በጣም ሁሉንም ነበር ማጠብቃቸው። በአማርኛ ምንላቸው እንግሊዝኛ ተርሞች ሳውንዶችኛ ጭንቅላቴ ውስጥ ስታክ ስላደረጉ በጣም ይከብደኝ ነበር። ግን በቃ ደጋግመህ አለ አይደለ ሰዎቹንም እንዳይሰለቹ ይፈራ ነበር። ግን ያው ግዴታ ስለሆነ ኮሚትመንት ይፈልጋል። ሰው ዝም ብዬ ችካልኩኝ ማለት ነው። ኤቭሪ ወርዶች ላይ ሳውንዶቹ ላይ ምናምን ላይ በቃ ደግሞ when you understand it just flow አሁን ቃሎኝ አይደለም ግን አትሊስት ማንበብ ከቻልኩ በኋላ ያለው ድግግሞች ቃላቶቹ ምናምን እያለ ውስጥ እየገባ ሲሄድ ደግሞ ራሱን የቻለ just like እንትን አለው ፍሎ አለው ቁርአን እና እንትን ይፈልጋል ደግሞ አለመተው። አንድ ዛሬው ገባኝ ብለህ ስትተው ይተውሃል። ግን ፎሎ አፕ የምታረግ ከሆነ